አምስት የዓለማችን ውድ ግብ ጠባቂዎች በአሁኑ ሰዓት ያሉ ውድ የሚባሉትን አምስት ግብ ጠባቂዎች ላሳያችሁ። ትራንስፈር ማርኬት ባወጣው ዋጋ ግምት መሰረት ነው እንግዲህ ማሳያችሁ። አምስተኛ ላይ የምናገኘው የቶተንሃሙን ግብ ጠባቂ ቪካሪዮ ነው። እንግዲህ ሁጎ ሎሪስ እንግዲህ ቶተንሃምን ከለቀቀ ጊዜ አንስቶ ቪካሪዮ ቦታውን በደንብ ተረክቦ እያገለገለ ነው የሚገኘው። 28 ዓመቱ ላይ ሲገኝ 32 ሚሊዮን ዩሮ አካባቢ ያወጣል ተብሎ ነው እንግዲህ የዓለማችን አምስተኛው ውዱ ግብ ጠባቂ ነው። አራተኛ ላይ የምናገኘው እንግዲህ የቦሩሲያ ዶርትመንቱን ግብ ጠባቂ ኮብልን ነው። እንግዲህ ይህ ግብ ጠባቂ እንግዲህ 40 ሚሊዮን ዩሮ አካባቢ ነው የሚያወጣው። 27 ዓመቱ ነው። ዶርትመንት ቤትም በጣም ድንቅ ግብ ጠባቂ መሆኑን አስመስክሯል። በርካታ የአውሮፓ ክለቦች ትልልቅ ክለቦች። ሶስተኛ ላይ የምናገኘው ደግሞ የአርሰናሉን ግብ ጠባቂ ዴቪድ ራያን ነው። እንግዲህ ዴቪድ ራያ እንግዲህ አሁን ላይ ዓለማችን ላይ ካሉ ምርጥ ግብ ጠባቂዎች መካከል አንደኛው ነው ማለት ማጋነን አይመስለኝም። በጣም በመመለሱ ረገድ አንደኛ ነው። በደንብ ይመልሳል። ግቡን በደንብ የሚጠብቅ ተጫዋች ነው። በእግሩም በተለይ ለአሰልጣኝ ሚኬል አርቴታው ቡድን በእግሩ እየተጫወተ ተጋጣሚ ቡድን ፕረስ እንዳያደርግ እንደ 11ኛ ተጫዋች ገብቶ በእግሩ በደንብ መጫወት የሚችል ድንቅ ግብ ጠባቂ ነው። ከአርሰናል ጋር ምርጥ ዓመትን እያሳለፈ ነው። 40 ሚሊዮን ዩሮ ያወጣል ተብሎ ነው እንግዲህ ሶስተኛው ግብ ጠባቂ። ሁለተኛው የዓለማችን ውዱ ግብ ጠባቂ በመባል ደግሞ የተመረጠው ዲያጎ ኮስታ ነው። እንግዲህ የፖርቶ ግብ ጠባቂ፣ ይህ ፖርቹጋላዊ ግብ ጠባቂ ነው። በፖርቹጋል ብሔራዊ ቡድን ቤት የዋናነት ማለትም ዋነኛው ግብ ጠባቂ መሆን ችሏል። ፖርቶ ቤትም እንግዲህ የምናውቀው ድንቅ ግብ ጠባቂ ነው። አንደኛው እንግዲህ የዓለማችን ውዱ ግብ ጠባቂ መባል የቻለው ደግሞ ዶናሩማ ነው። የፒኤስጂው ግብ ጠባቂ ዶናሩማ የዓለማችን ውዱ ግብ ጠባቂ ተብሏል። ዘንድሮ ድንቅ ዓመትን ነው ያሳለፈው። በተለይ ፒኤስጂ ቻምፒየንስ ሊግን ሲያሳካ ከፒኤስጂ ጋር ሶስትዮሽን ዋንጫ አሳክቷል። ለጣሊያን ብሔራዊ ቡድንም እንግዲህ ወሳኝ የሚባለው ግብ ጠባቂ ነው ዶናሩማ። አንደኛው የዓለማችን ውዱ ግብ ጠባቂ ተብሏል። እንደነ ዴቪድ ራያ ሁላ 40 ሚሊዮን ዩሮ ነው የሚያወጣው። ከተመለከታችኋቸው ከአራተኛ ጀምሮ እስከ አንደኛ ድረስ ያሉት 40 ሚሊዮን ነው የሚያወጡት። እነዚህን ይመስሉ ነበር እንግዲህ አምስት የዓለማችን ውድ የተባሉ ግብ ጠባቂዎች። ማን መግባት ነበረበት? ኮሜንት ላይ ጻፉልኝ። የቀረም ካለ ኮሜንት ላይ ጻፉልኝ።